እሺ ሰላም ዋላችሁ። ዛሬ በኦሮምኛ ቋንቋ ዙሪያ በኦሮሞ ዙሪያ ብሔር ብዙ ባይመቸኝም እኔ ቋንቋ ተናጋሪ ብል ደስ ይለኛል። ለማንኛውም እና ብዙ በቲክቶክም በምን ስንባባል ኖረናል፣ ብዙ ቆይተናል። አንዱ ይላል አንዱ ይላል እና የኦሮሞ ብሔረሰብ ከጥንት ጀምሮ ምኒልክ በፊት ጀምሮ የኖረ ኢትዮጵያ ስትቆረቆር አብሮ የተቆረቆረ ብሔረሰብ ነው እና ብዙ ጊዜ እኔ ደግሞ ታሪክ ማዳመጥ እወዳለሁ። ማለት ከትላልቅ ሰዎች ከሽማግሌዎች ብዙም ባይሆን መጽሐፎችን ትንሽ አነባለሁ እና ብዙ ጊዜ ከትላልቅ ሰዎች ሳዳምጥ ትራንስፖርት ላይ የትም ቦታ ብቻ ጆሮዬን ጣል አድርጌ አዳምጣለሁ። በዚህ ዙሪያ እና የኦሮሞ ብሔረሰብ ድሮም ጀምሮ ያለ እንደሚባለው አቃፊ እንደሚባለውም በጉዲፈቻ ከየትኛውም ብሔር ከሰሜን ከደቡብ ከምንሉም ብቻ ልጅ ከተገኘ በጣም ልጅ የሚወድ ልጅ ካገኘ ብሔር ሳይጠይቅ ይሄ ብዙ ጊዜ የሚባል ነው። ሲያሳድግ የኖረ እነዛ ያሳደጋቸው ደግሞ ተዋልደው ተደበላልቀው የብዙ ብሔር ስብጥር ነው የኦሮሞ ብሔረሰብ። ለምን በጉዲፈቻ ሰብስቦ ሲያሳድግ ከራሱ ልጆች በላይ አንከብክቦ ሊያሳድግ ሊድር ሊኩል ነው። ስለዚህ ኦሮሞ ብሔረሰብ ኦሮምኛ ብቻ አይደለም ቋንቋ፣ ከአራቱም አቅጣጫ የመጣ ቋንቋ ተናጋሪ ድብልቅ ነው። ዛሬ ሳይሆን ጥንት ጀምሮ የነበረ እና አሁን ኦሮምኛ ኦሮሞና ጋላ የሚባል ሁለት ነገር ይሰማል። ይሄ ጋልኛ የመጣው ወይም ጋላ የሚል ቋንቋ የመጣው በፊት ጠረፍ ላይ እንደዚህ ጠርዝ ላይ የሆነ ጫካ ውስጥ የሆኑ ኬት አካባቢ እንደመጡ ከየትኛው ፕላኔት ልበል እንደመጡ የማይታወቁ ከለራቸው ጠቆር ያለ በጣም የሚያስቸግሩ እንደ ሽፍታ እንበላቸው ሽፍቶች የወንዱን ብልት የሴቷን ጡት በመቁረጥ በጣም የሚያስቸግሩ እንደነበሩ ጫካ ውስጥ ጠርዝ ላይ እና እንደዚህ በሚያስቸግሩ ሰዓት እንደውም ኦሮሞዎች ይመቷቸው ነበረ፣ ብዙ ነገር ይሏቸው ነበረ፣ ይገሏቸውም ነበረ። ይሄ ጋላ የሚለውን ስም የሰጠው የኦሮሞ ብሔር ነው። ቋንቋው የኦሮሞ ነው የሚባለው። ኦሮሞ እነዛን ጨካኝ ለማለት እነዚህ ጋሎች ብሎ ሰየማቸው ብለው ሲያወሩ ሰማሁኝ ትላልቅ ሰዎች፣ ሽማግሌዎች። እኔ እናቴም በዛን ሰዓት አልደረሰችም፣ ግን ከሽማግሌዎች ሲሰማ እነሱ ደግሞ ከአያቶቻቸው ተቀብለው የሚያወሩትን ታሪክ ሰምቼ ነው እንግዲህ ይሄን ለመናገር እዚህ ላይ የወጣሁት እና ብዙ ሲያወዘጋግበን ብዙ ሲያባብለን እንደቆየ ያው ማንም ሰው ያውቀዋል። እና በአፄ ምኒልክ ጊዜ እምዬ ምኒልክ ያው የዋህነታቸው ነው እምዬ ምኒልክ የተባሉት ነው የሚባለው እንጂ ከሰማሁት እና አንዳንድ ካነበብኩት ነው እንጂ እኔም በዛ ሰዓት አልነበርንም፣ እኛ አልኖርንም። እና በጣም ከደግነታቸው የተነሳ ኦሮሞዎች እነዚህ ጨካኞች እነዚህ ጋላ እያሉ ሲመቷቸው ኦሮሞዎችን አትምቷቸው፣ ጋላም ቢሆኑ አትምቷቸው፣ ለሕግ ይዛችሁ አቅርቡልኝ፣ እኔ ነኝ ፍርዱን የምሰጠው አሏቸው ነው የሚባለው። እና ይሄ ቃል ከዛ የመጣ ነው ይባላል። ከዛን ጊዜ በኋላ እነዛ ጋልኛ የሚናገሩት ጋላ የተባሉት ኦሮሞ ጨካኝ አላቸው እየተስፋፉና እየተዋለዱ መጥተው አሁን ላለንበት ደግሞ የጨካኔ ጥግ ከዛ የተወራርሶ የመጣ ነው እንጂ ንጹህ ኦሮሞ በጣም የዋህ በጣም ደግ ብሔር ቋንቋውን የማይለይ ተጋብቶ ተዋልዶ የኖረ ፍቅር ብቻ የሚፈልግ ሲያገባና ሲወልድ ከየት መጣህ ከየት መጣሽ ሳይል ተጋብቶ ተዋልዶ በፍቅር አቅፎ በጉዲፈቻ ሁሉንም ብሔር አሳድጎ የቆየ የኖረ ነው የኦሮሞ ሕዝብ። ስለዚህ ያ ቃል የመጣው ከነሱ ነው የሚባለው። እነሱ እነዛን ለመሳደብ የተጠቀሙበት ቃል ነው። ስለዚህ አሁን
ቋንቋና የአንዳንድ ነገሮች መደበላለቅ ኖሮ እነዛም ተዋልደው ተጋብተው የመቀላቀል ነገር መጣ እና የሆነ የመደበላለቅ ነገር ስላለ ነው አሁን ውዝግብ ውስጥ እየገባ ነው። እና አሁን እነዚህ ጭካኔና የሚታዩ አሁን እንደውም እኔ ከዛ ተዋልደው የመጡት ለብቻ ያሉት ናቸው እንጂ ኦሮሞ እንደዚህ አይነት ነገር ውስጥ የለበትም። በእንደዚህ አይነት ስነ ልቦናም አላደገም። እኔ ቅድመ አያቶቼ ጉዲፈቻ አምጥተው አሳድገው አያለሁኝ። እኔም ደርሼበታለሁ። ብዙ የማውቀው ታሪክ አለ እኔም በደረስኩበት እና አሁን የሰማሁትን ነው ከሽማግሌዎች ከድሮ ከጥንት ሰዎች እነሱ ከአያቶቻቸው ተቀብለው የሚያወሩትን የሚጫወቱትን ከአንድ አይደለም ሁለት አይደለም ብዙ ጊዜ ያጋጥመኛል፣ እሰማለሁኝ፣ ታሪክ እሰማለሁ። ሰው ሲያወራ ሽማግሌ ሰብሰብ ብለው ሲያወሩ በጣም አዳምጣለሁ እና ያችን የሰማኋትን እንዲሁ ላካፍላችሁ ብዬ ነው። ስላዳመጣችሁኝ አመሰግናለሁ።